ስማችሁን እስቲ አስቡት። ማንነታችሁ ነው። በሰው መካከል የምትታወቁበት መጠሪያችሁ፣ ኩራታችሁና መለያችሁ ነው። አሁን ደግሞ ስማችሁ ታጥቦ እንደጠፋ አስቡት። ማንም በስማችሁ አይጠራችሁም። እንዲያውም ስማችሁን መናገር ነውር ነው። በአፍጋኒስታን ለሚኖሩ በሚሊዮን የሚቆጠሩ ሴቶች ይህ መራራ እውነታቸው ነው። ስማቸው ከልደት ምስክር ወረቀት፣ ከሰርግ ጥሪ፣ እንዲያውም ከሞቱ በኋላ ከመቃብር ድንጋያቸው ላይ ተፍቆ ይጠፋል። እነሱ የገሌ ልጅ፣ የገሌ ሚስት ወይም የገሌ እናት እንጂ የራሳቸው ስም የሌላቸው ጥላዎች ሆነዋል። ዛሬ በ21ኛው ክፍለ ዘመን ዓለም እያየችው ስላለው ታላቅ የሰብአዊ መብት ረገጣ፣ ስለ አፍጋኒስታን ሴቶች መከራ በጥልቀት እንነጋገራለን። በአፍጋኒስታን ባህልና አሁን ባለው የፖለቲካ ሁኔታ የሴት ስም በሚስጥር መያዝ ያለበት ነገር ተደርጎ ይወሰዳል። ለብዙ አፍጋኒስታውያን ወንዶች የሚስታቸውን ወይም የእህታቸውን ስም ለሌላ ሰው መናገር እንደ ትልቅ ውርደት ይቆጠራል። እንደ አውሮፓውያን አቆጣጠር በ2017 ዌር ኢዝ ማይ ኔም ስሜ የት አለ የሚል ዓለም አቀፍ እንቅስቃሴ ተጀምሮ ነበር። ሴቶች ስማችንን መልሱልን ብለው ተማጽነው ነበር። ነገር ግን በ2021 ታሊባን ስልጣን ሲይዝ ይህ ጥያቄ ከጥያቄነት አልፎ ለሕይወት የሚያሰጋ አደገኛ ነገር ሆነ። አንዲት ሴት ስሟን ለመናገር ብትደፍር እንደ ባለጌና የቤተሰብ ክብር እንደነካች ትቆጠራለች። ስሟን ከመቃብር ድንጋይ ላይ እንኳን እንዲወጣ አይፈቀድም። በምትኩ የከሌ ባለቤት የሚል ጽሑፍ ብቻ ይቀመጣል። ይህ ማንነትን የመቅበር ስልታዊ በደል ነው። ከስም አልባነት ቀጥሎ የደረሰው ትልቁ የህይወት ፈተና የትምህርት መነፈቅ ነው። የታሊባን ሴቶች ከ6ኛ ክፍል በላይ እንዳይማሩ አገደ። በሺዎች የሚቆጠሩ ልጃገረዶች የትምህርት ቤት ቦርሳቸውን በትነው ደብተራቸውን ጥለው ወደ ጨለማ ቤት ተመለሱ። ዩኒቨርሲቲዎች ለሴቶች ተዘጉ። ዶክተር፣ ኢንጂነር ወይም መምህር የመሆን ህልም የነበራቸው ወጣት ሴቶች ዛሬ ቤታቸው ውስጥ ተዘግቶባቸው አቧራ የለበሱ መጽሐፍቶቻቸውን እያዩ ያለቅሳሉ። ትምህርት ለወንዶች ብቻ ነው የሚለው መመሪያ አፍጋኒስታንን በዓለም ላይ ሴቶች እንዳይማሩ የምታግድ ብቸኛ አገር አድርጓታል። ይህ ደግሞ ለአንድ ትውልድ ብቻ ሳይሆን ለአገር መጻኢ ዕድል ትልቅ መጥፎ ጠባሳ ነው። አፍጋኒስታን ውስጥ ሴት መሆን ማለት በቁም እንደመታሰር ነው። ሴቶች በመንግስት መስሪያ ቤትም ሆነ በግል ተቋማት ውስጥ እንዳይሰሩ ተከለከሉ። ራሳቸውንና ቤተሰባቸውን ያስተዳድሩ የነበሩ ሴቶች ዛሬ ጧሪና ረጂ አጥተው ለረሃብ ተጋልጠዋል። ከቤት ወጥቶ ወደ መናፈሻ መሄድ፣ ስፖርት መስራት፣ እንዲያው ወንድ ረዳት ሳይዙ ረጅም ርቀት መጓዝ ክልክል ነው። በቅርቡ ደግሞ የውበት ሳሎኖች እንኳን እንዲዘጉ ተደርጓል። ሴቶች ፊታቸውን ሙሉ በሙሉ መሸፈን፣ ቡርቃ መልበስ ግዴታቸው ነው። ድምፃቸውን ከፍ አድርገው በአደባባይ መናገር አይችሉም። መንገዶቹ፣ ሱቆቹና መስሪያ ቤቶቹ በወንዶች ብቻ ተወርረዋል። ሴቶች በገዛ ሀገራቸው እንደ እንግዳ፣ እንደ ባዕድና እንደ ወንጀለኛ ይታያሉ። መከራው ቢበረታም የአፍጋን ሴቶች ግን ተስፋ አልቆረጡ። በሞት ጥላ ውስጥ ሆነው ትውልድን ለማዳን የሚጥሩ ጀግኖች አሉ። በካቡልና በተለያዩ ከተሞች ሚስጥራዊ ትምህርት ቤቶች ተከፍተዋል። ሴቶች በቤታቸው ውስጥ በድብቅ ልጃገረዶችን ይሰበስባሉ፣ ማንበብና መጻፍ ያስተምራሉ። ታሊባን ቢይዛቸው የሚደርስባቸውን አሰቃቂ ቅጣት አስቡት። ስለ ነገው ብርሃን ሲሉ ሕይወታቸውን አደጋ ላይ ጥለዋል። በውጭው ሀገር የሚኖሩ አፍጋኒስታውያን ሴቶችም በኢንተርኔት አማካኝነት ለሀገር ቤት እህቶቻቸው ትምህርት ለማድረስ ሌትና ቀን ይተጋሉ። ዕውቀትን ልትከለክሉን ትችላላችሁ፣ ሕልማችንን ግን አትገድሉትም የሚል ድምፅ ከእያንዳንዱ ቤት በሹክሹክታ ይሰማል። ዓለም አቀፉ ማህበረሰብ መግለጫዎችን ያወጣል፣ ያወግዛል። ነገር ግን በአፍጋኒስታን ምድር ያለው ለውጥ አነስተኛ ነው። በሚሊዮን የሚቆጠሩ ሴቶች ዛሬም በስቃይ ውስጥ ናቸው። በየቀኑ የስነ ልቦና ቀውስና ጭንቀት ሰለባ ይሆናሉ። ራሳቸውን የሚያጠፉ ሴቶች ቁጥርን በከፍተኛ ሁኔታ ጨምሯል። ይህ ቪዲዮ ለሴቶች ድምፅ እንዲሆን ነው የተዘጋጀው። ስማቸው ያልተጠራው፣ ማንነታቸው የተካደውና መብታቸው የተረገጠው እህቶቻችን አንርሳቸው። ስለ እነርሱ መናገር፣ ታሪካቸውን ማጋራት ትልቁ የድጋፍ መጀመሪያ ነው። እናንተስ የአፍጋኒስታን ሴቶች ሁኔታ ምን ይሰማችኋል? ዓለም ለእነዚህ ሴቶች ምን ማድረግ አለበት ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ቪዲዮ ከተመቻችሁ ላይክና ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁኝ አመሰግናለሁ። ቸር ሰንብቱ።